Rama Entertainment ሰላም ውድ የራማ ፕሮግራም ተከታታዮች ሰላማችሁ ብዝት ይበል። እንግዲህ ለዛሬ ስለ 666 ቁጥር ሰፊ አርዕስት ይዤላችሁ ቀርቤያለሁ። ኦኬ ከመላ ጎደል ስለዚህ ቁጥር በትንሹ የሆነ ነገር ሰምተን እናቃለን። በዛሬው ፕሮግራማችን በሰፊ ደግሞ እናየዋለን። ሰምተን ከሆነን በምዕራባውያን አገሮች ቁጥር 13 ጭራሽ አይወደድም። ለምን ብለን ጠይቀን እናቃለን ወይ? ኦኬ ይህ ቁጥር ምዕራባውያኑ የማይወድበት ዋናው ምክንያት መጽሐፍ ቅዱሳዊ ነው። በራዕየ ዮሐንስ ምዕራፍ 13 አሁን የምንነጋገርበት አስፈሪው ትንቢት ስለ 666 ተጽፎ ስለሚገኝ በዚያ ምክንያት ትንቢት ላለማስታወስ ብለው ነው ለዚህ ቁጥር የማይወዱት። እኛ ኦርቶዶክሳውያን ደግሞ ይህ 13 ቁጥር በጣም እንወደዋለን። ለኛ ይህ ቁጥር ቅዱስ ሩፋኤል ነው የምናስታውስበት። እኛ ማንወደውስ እንግዲህ 666 የሚለውን ቁጥር ነው እንጂ ከቁጥር 13 ምንም ጸብ የለንም። ወደ ዋናው ጉዳይ ልመለስ። እንግዲህ ያድሮ ምዕራባውያኑ 666 ብቻ ሳይሆን 666 የያዘው ምዕራፍም አይወዱትም ነበር፣ ማለቴ ቁጥር 13። አሁን ግን 666 በአብዛኛዎቹ ምዕራባውያኑ አገራት እንደ ተራ ቁጥር ተወስዶ ብቻ ሳይሆን 666 የሚለው ቁጥር ሰዎች እንዲለማመዱት እየሰሩበት ይገኛል። እንግዲህ ምን ይባላል? ሰዓሊ ለነ ቅድስት ከማለት ውጪ ይህ ቁጥር ለማሰራጨት በፊልም መልክ በዘፈናቸው፣ በንብረታቸው፣ በጽሁፋቸው በተለያዩ ነገሮች እያሰራጩት ይገኛል። በሐበሻ ምድርም 666 የሚለው ቁጥር በይፋ ባይጦርትም የሱን መንገድ ጠራጊዎች በየጎዳናው መንገድ እያመቻቹለት ይገኛል። መንገድ ጠራጊዎቹ ከሚሰሩት ስራ በየጎዳናው ናይት ክለብ መክፈት፣ ዘረኝነት ማስፋፋት፣ ፊልሞቻችን ላይ በአዳም ዘመን እናታችን ሔዋን የሸፈነችው እርቃንዋን አሁን በግልጽ ማሳየት ወዘተ። እንግዲህ እነዚህን የመሳሰሉ ማየት ለምደናል። ያሳዝናል። ኦኬ 666 ማን ነው? ስለሱ መጨነቅ አሁን ያስፈልጋል ወይ? በመጀመሪያ ቅዱሳን አባቶች እንዳስተማሩን የ666 ዘመን መምጫው ገና ነው። ስለሱ መጨነቅ ሳይሆን ከሱ በፊት ስለ መንፈሳዊ ህይወታችን ማሰብ እንዳለብን አጥብቀው ይናገራሉ። አንዳንድ ሰዎች እኔ የ666 አባል ነበርኩኝ፣ የ666 መሰባሰቢያ ቦታ በአዲስ አበባ ቦሌ ምናምን ተገኘ ወዘተ የሚለው ለሰሚው ምንም ህይወት የማይሰጥ መልእክት ያስተላልፋሉ። ውድ ወንድሞቼና እህቶቼ አንድ ሰው የ666 ማህበርተኛ ነበርኩ ቢል ለኛ ምንድነው ጥቅሙ? እሱ ብቻ ነው እንደ ማህበርተኛ? ክፉ አድራጊዎች ሁሉ የሱ ማህበርተኞች አይደሉም ወይ? በአዲስ አበባ በቦሌ የ666 ማህበርተኞች የሚሰባሰቡበት ቦታ አለ የሚል ተራ ወሬ ለኛ ምንድነው ጥቅሙ? በየቦታው በየናይት ክለብ በየዘረኝነት የሚደረገው ስብስብ የእግዚአብሔር ናቸው እንዴ? ሁሉም አንድ ነው። ሕግ አፍራሽ በሙሉ የሚሰባሰብበት ቦታ ማንኛውም አይነት ስም ይሰጥበት አይሰጥበት ከእግዚአብሔር ወገን አይደለም። ኦኬ ስለዚህ 666 ዘመን ገና ነውና ደግሜ እላለሁ ስለ መንፈሳዊ ህይወታችን እንጂ ስለሱ የመምጣት ቀን በዘመናችን አይሆንም። ገና ነው። አሁን ደግሜ እለዋለሁ የመምጣቱ ጊዜ ገና ነው። የማይረባ ወሬ በስሙ በዩቲዩብ የሚቀርበው ኦርቶዶክሳዊ ያልሆነ በኦርቶዶክስ ስም ከሚያቀርቡ እንጠንቀቅ። ማተኮር ያለብን መንፈሳዊ ህይወታችን እንዴት ነው? በጾም በጸሎት በስግደት እግዚአብሔር በሚወደው ስራ እየተመላለስን ነው ወይ? ይህ ነው ማተኮር ያለብን። ለውቀት
ወይም ለበቂ ግንዛቤ ስለ 666 ቁጥር ሙሉ ይዞታው እንይ። ወንጌላዊ ዮሐንስ ስለዚህ ቁጥር ሲናገር ከዚህ ቁጥር ተነጥሎ መታየት የሌለበት መልእክት አስፍረዋል። We shouldn't only look to the number. ሙሉ መልእክቱ መታየት አለበት። ያ ቁጥር ሲምፕሊ የሚያመለክተው ያ የሚመጣው እርኩስ ሰው መሆን ብቻ ነው። ከዚያ ውጭ ማተሙ ሌላ ቁጥር ቢሆንም it really doesn't matter. ለሱ ያመኑት የሰገዱለት ሕጉን ያደረጉለት ማህተም ይሰጣል ነው መልእክቱ። ቀጥለን የምናየው ስለዚህ ሰው ትንቢቱ ምን ይላል ነው። በዚህ በምዕራፍ 13 እንደተጻፈ ይህ ሰው አሁን እንደምናቃቸው የዓለም ፕሬዝዳንታት ልክ እንደነርሱ አንድ ነው፣ ወደፊት ይመጣል። ፎር ኤግዛምፕል በጊዜያችን በኢትዮጵያ ልክ እንደ ሳህለ ወርቅ ዘውዴ የአሁን ፕሬዝዳንት ያለችው ማለት ነው። ወንጌላዊ ዮሐንስ ስለዚህ የሚመጣው መሪ ሲናገር የመጀመሪያው አራዊት ይለዋል። ከሱ ስር ደግሞ ልክ እንደ ዶክተር አብይ ማለት ፕራይም ሚኒስተር ይሾማል። ይህ ሰው ወንጌላዊ ዮሐንስ ሲገልጸው ሁለተኛ አራዊት ይለዋል። ፕራይም ሚኒስተሩ ዓለምን ሙሉ እየዞረ ለዚህ ፕሬዝዳንት በዓለም ሙሉ ተቀባይ እንዲኖረው ሊያደርግ ነው። ዓለም ሙሉም አንተን የሚመስል የለም እያሉ ሊያመልኩት ነው። ይህ ፕሬዝዳንት እኔ ፈጣሪ ነኝ ይላል። በሱ ያመኑ ሁሉ በግንባራቸውና በቀኝ እጃቸው የስሙ ምልክት የሆነ 666 ይታተምባቸዋል። ይህ መንግስት ዘመነ ስልጣኑ ለ3 ዓመት ከ6 ወር ነው። ዓለም ሙሉ ሊገዛ ነው። በመጽሐፍ ሕይወት ያልተገኘ ሁሉ ይሰግድለታል። ውድ እህቶቼና ወንድሞቼ እንግዲህ ይሄ የ666 ነገር ዝም ብሎ አሁን አንዳንድ እንደሚሉት ተራ ነገር በቦሌ የ666 አማኞች የሚሰበሰቡበት ቦታ ታወቀ ወይም እኔ የ666 አባል ነበርኩ ምናምን ብለህ የሚወራ ሳይሆን አስቀድመን እንዳየነው ይህ ምልክት የሚደረግባቸው ሰዎች በመጀመሪያ የሚያሟሉት ነገር አለ። መጀመሪያ ለዚያ የሚመጣው መንግስት አንተ አምላክ ነህ ብለው ሊሰግዱለት ነው። እሱን ያዘዛቸው ከፈጸሙ በኋላ ነው በግንባራቸው እና በቀኝ እጃቸው ማህተም የሚደረግባቸው። ኦኬ I hope I made myself clear. ሌላ ነገር ወንጌላዊ ዮሐንስ ስለዚህ ሰው የተናገረው ስለሚመጣው መንግስት ስለመልኩ ነው። ስለመልኩ ሲናገር ሜታፎሪካሊ ነው የተናገረው። አገር ቤት ለአንድ ክፉ ሰው አንተ አራዊት ነህ እንደምንለው ለኃጥእ ፍየል ለጻድቅ በግ ብለህ መግለጽ ደግሞ መጽሐፍ ቅዱስ ላይ በብዛት ይታያል። ለምሳሌ ስለ ሰይጣን ሲናገር ዘንዶው ይለዋል። ኦኬ ታዲያ ምን አለ ስለሚመጣው መንግስት? በመልኩ ዙሪያ 4 ነገሮችን ገልጸዋል። ይህ መንግስት 7 ራስና 10 ቀንዶች አሉበት ይላል። 7 ራስ ምን ማለት ነው? 10 ቀንዶች ማለቱስ ምንድነው ለሚለው አርዕስት ቅዱሳን አባቶች የገለጹት በሚቀጥለው ፓርት እናቀርበዋለን። አሁን እዚህ መዘርዘሩ ከጀመርን ኢንፎርሜሽን ይበዛናል። ፓርት ባይ ፓርት ማድረግ መርጫለሁ። በሁለተኛ የተናገረው ደግሞ ይህ መንግስት ከእንስሶች ነብር እንደሚመስል ነው። ለአንድ መሪ ይህ መሪ ነብር ይመስላል የምትለው ምን ሲሆን ነው? በሶስተኛ ደረጃ ስለዚህ መንግስት ሲናገር እግሮቹ እንደ ድብ እግሮች ይመስላሉ ይላል። በአራተኛው የተናገረው ስለዚህ መንግስት የአፉ ምስል ነው። አፉም እንደ አንበሳ አፍ ነው ይለዋል። ስለዚህ ወንጌላዊ ዮሐንስ ስለዚህ የሚመጣው መንግስት ክፉ መንግስት የተናገረው በአራት እንስሶች መስሎታል። ኦኬ ስለሚመጣው ፕሬዝዳንት እንዳየነው በአራት እንስሶች ማንነቱን ገልጾታል። ታንክስ ጋድ እንኳን በዚያ ዘመን የምንፈጠር አልሆንም። የተጠሩ እንስሳዎች ስማቸውም ይቀፋል እንኳን ከነርሱ መጋፈጥ። ሌላም
ወንጌላዊ ዮሐንስ የዚህ መንግስት ስለመልኩ ብቻ ሳይሆን ስልጣኑ ኃይሉ ከየት እንደሚመነጭም በግልጽ አስፍሮታል። የዚህ መንግስት ስልጣን ከዘንዶው ነው ይለዋል። this means ከጥንት ጠላታችን ከሰይጣን ማለት ነው። ቀጥሎም ወንጌላዊ ዮሐንስ ስለዚህ መንግስት በዚያ በ3 ዓመት ከ6 ወር የሚሰራው ሥራ ይናገራል። ይህ መንግስት ልክ ድሮ በታሪክ የምናቃቸው እኔ አምላክ ነኝ ሌላ አምላክ የለም ይሉ የነበሩ አብያተ ክርስቲያናትን የሚዘጉ ክርስቲያንን የሚገድሉ እንደነርሱ ይሆናል ይላል። የተቀበሉት ሁሉ ደግሞ በግንባራቸውና በቀኝ እጃቸው 666 የሚል ማህተም ይደረግባቸዋል። ውድ እህቶቼና ወንድሞቼ የ666 መንግስት በእኛ በዘመናችን ጭራሽ አይመጣም። አንዳንድ በዩቲዩብ ብቅ እያሉ እኔ የ666 አባል ነበርኩኝ በአዲስ አበባ የ666 አባሎች ተያዙ ወዘተ የሚያወሩ በዩቲዩብ የተሳሳተ ፍራቻ በህዝብ የሚያሰራጩ በተለይ በኦርቶዶክስ የሚነግዱ ተጠንቀቁባቸው። ለኛ ለዚህ ትውልድ የሚያስፈልገን ትምህርት ከሐሳው መሲህ በፊት ያለው ነገሮችና ትንቢቶች እንደ አስፈላጊነቱ ምትመግበን ቅድስት ቤተክርስቲያናችን መጠጋትና መንፈሳዊ ህይወታችን የሚያዳብሩ ነገሮች ብቻ ነው። ውድ እህቶቼና ወንድሞቼ በሚቀጥለው በዚህ ጉዳይ እና ስለ ቴዎድሮስ እየተባለ የተለያዩ ሰዎች በዩቲዩብ ስለሚያቀርቡት አርዕስት ይዤላችሁ እቀርባለሁ። ሰላም ዋሉ።